የአክብሮት ሰላምታችን በያላችሁበት የዓለም ጥግ ድረስ እንደምናላችሁ ውድ አድማጮቻችን፣ በተለያዩ ሰበር መረጃዎች እንዲሁም መደመጥ ባለባቸው ዜናዎች መተናል። እንደተለመደው ሁላችሁም ቪዲዮ ላይክ በማድረግ እንድትጀምሩ በአክብሮት እየጠየቅን ዜናዎቹን በማስተዋወቅ እንጀምራለን። ከደቂቃዎች በፊት በተሰማ ሰበር መረጃ በትግራይ ክልል ወደ ኤርትራ አዋሳኝ በሆኑ አካባቢዎች ከትግራይ ተነስተው ወደ ኤርትራ ለማቅናት በሚሞክሩ የህወሓት አመራሮች መካከል የድሮን ጥቃት ተደርጎ አንድ ከፍተኛ የህወሓት መሪ መገደሉ ታውቋል። ይህም በተመለከተ የተሰማውን ሰበር መረጃ እንዲሁም ከዚህ ባለፈ የተሰሙ ሌሎች ዜናዎችን አካተናል። በሚከተሉት 10 ደቂቃዎች አብራችሁን ስቆዩ ከምታደምጧቸው ሌሎች መረጃዎች መካከል ኢትዮጵያና ኤርትራ ያላቸውን ግንኙነት በተመለከተ አሁን በስጋት እየተጠበቀ ያለው ጦርነት ከዛም አልፎ ደግሞ ፖለቲከኛና እንዲሁም አክቲቪስት ሆነው ጃዋር መሐመድ ከፋኖ ከኤርትራና ከትግራይ ኃይሎችን አንድ ላይ በማድረግ እንዲሁም የኦነግ ሸኔ ኃይሎችን አንድ ላይ በማጣመር ከፍተኛ የሆነ ትግል ለማድረግ ከሀገር ውጪ በመሆን ጥረት እያደረገ ይገኛል። ይህም በተመለከተም እንዲሁ ጥብቅ የሆነ መረጃ ደርሶናል፣ እናደርሳችኋለን። በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። ከደቂቃዎች በፊት የተሰማውን ሰበር መረጃ ማለትም የተገደረውን የህወሓት ከፍተኛ አመራርን በተመለከተ የደረሰንን መረጃ ከማድረሳችን በፊት አንድ ጥብቅ የኢትዮጵያና የኤርትራን ግንኙነት በተመለከተ የደረሰንን መረጃ እናስቀድም። አብዛኛው ኢትዮጵያዊ ሊያውቀው የሚገባ አንድ ሀቅ አለ። ይህም ኢትዮጵያ እንደ እስራኤል በብርቱ ክንድ ትዋጋለች፣ እንደ አሜሪካ በኤርትራ ምድር ላይ ገናናነቷን ታውጃለች። ይህ ሊፋቅ የማይችል ሀቅ ነው። በአካባቢያችን ባለው የኃይል ሚዛን ኢትዮጵያ አቻ አይገኝላትም። በጦር መሳሪያም ሆነ በሀብት እጅግ ገዝፋ የምትታይ ኢትዮጵያ ናት። በተለይም በምስራቅ አፍሪካ ካሉ ሀገራት የኤርትራ ብቸኛ ጉልበት ቢኖር በኢትዮጵያ ጉያ ያሰማረቻቸው ባንዳዎችና ቅጥረኞች ብቻ እንደሆኑም ግልጽ ነው። ጃዋር መሐመድ በመግቢያችን ላይ እንዳልናችሁ የፋኖን የኦሮሞ ነጻነት ሰራዊት ሸኔን እንዲሁም የህወሓት ኃይሎችን አጣምሮ ለመውጣት የፖለቲካ ካልኩሌሽን እየሰራ ይገኛል። በታሪክም ሆነ በፖለቲካ ግባቸው ከቶ ሊስማሙ የማይችሉ ኃይሎች እንዴት በአንድ ሊሰለፉ እንደሚችሉ የሚያውቀው የእርሱ ካልኩሌተር ብቻ ነው። ታዲያ እርሱ ለኤርትራ ስራ መንግስት የሚያደርገውን ስውር ድጋፍን ገፍቶበታል። የሻዕቢያን ጥፋት ተልዕኮ እያራመደ ነው። ይሁን እንጂ የኢትዮጵያ መንግስት የሀገሪቱን ብሔራዊ ጥቅም ለማስጠበቅ እጅግ በላቀ ብልሃት እየተራመደ እንደሚገኝ መረጃዎች ያሳያሉ። በእስራኤልና በኢራን መካከል ያለው ፍጥጫ የጠላት ጦርነት ነው። እስራኤል ኢራንን በገሃድ ከሞጋት ይልቅ የኢራንን ጀሌዎች አደብ በማስገባት እንደጀመረችው ሁሉ ኢትዮጵያም ከሻዕቢያ ጋር ባላት ግብግብ ይህንኑ ስልት ስትከተል ቆይታለች። ተንታኞች የኢትዮጵያ መንገድ የኦክቶፐሱን እጆች ሲመታ ከርሟል ይላሉ። በቀጣይ ከኦክቶፐሱ እጆች ወደ ኦክቶፐሱ ጭንቅላት ሽግግርን ታደርጋለች። ይህም ከሻዕቢያ ጉዳይ አስፈጻሚዎች ወደ ባለ ጉዳዩ የሚደረግ ሽግግር ነው። እጅግ የምናከብራችሁ አድማጮቻችን፣ በሚከተሉት አጠር ባለ ትንታኔም የኢትዮጵያና የኤርትራን ግንኙነት ባጭር የምንመለከት ይሆናል። እስራኤል ኢራንን በቀጠናው እንዳትሰፋ የአብርሃም የተለያዩ ስምምነቶችን በመጠቀም ከጎረቤት ሀገራት ጋር ጥምረት እንደፈጠረች ሁሉ ኢትዮጵያም ኤርትራን በዲፕሎማሲ መንገድ የማግለል ስራ ልትሰራ ትችላለች። የኢትዮጵያ ባለ ብዙ ወገን ዲፕሎማሲ ኤርትራን ከቀጠና የልማትና የደህንነት መዋቅሮች ውጭ በማድረግ አስመራ በኢኮኖሚና በፖለቲካ ደክማ ለድርድር እንድትመችም አድርጓታል። እስራኤል የጦርነቶችን መካከል ጦርነት የሚለው ስልቷን ወደ ሙሉ ጦርነት ሳትገባ የኢራንን ወታደራዊ አቅም መታለች። ኢትዮጵያ ይህንን ስልት በኤርትራ ላይ ልትሞክረውም ትችላለች። ሌላው የቀዶ ጥገና ጥቃቶች ናቸው። ሙሉ ጦርነት ውስጥ ሳይገቡ የኢትዮጵያን ደህንነት የሚፈታተኑ የሻዕቢያ ወታደሮችን ኢላማዎችን ወይም ስልታዊ ቦታዎችን በድሮንና በዘመናዊ ቴክኖሎጂ መምታት ለኢትዮጵያ መንግስት ትልቅ አማራጭ ነው። በኤርትራ መንግስት ውስጥ ያሉ የፖለቲካና የወታደር ክፍተቶችንም በመለየት ስርዓቱ ከውስጥ እንዲዳከም የስነልቦናና የደህንነት ስራዎችን መስራት የኢትዮጵያ መንግስት በቀጣይ ሊከተለው የሚችለው ስልት ነው። ኢትዮጵያ በድሮንስና ዲፌንስ ዳታ ግንባታዋ ኤርትራን እንደ ኢራን ልታደርጋት ትችላለች። ተንታኞች የመረጃ የበላይነት ወይም ደግሞ ኢንተለጀንስ ዶሚናንስ ነው ይላሉ። የኤርትራ ባህላዊ የጦር ግንባታ ዋጋ የሚያሳጡ ዘመናዊ የታጠቁ ድሮኖችን በመጠቀም የወታደራዊ ሚዛኖችን ወደ አዲስ አቅጣጫ ማዞርም ሌላ አማራጭ ነው። እስራኤል ኢራንን የኒውክሌር ባለቤት መሆን የለባትም የሚል ቀይ መስመር እንዳላት ሁሉም ኢትዮጵያ የባህር በር ማግኘት የህልውና ጉዳይ ነው የሚለው ቀይ መስመርም አላት። ኤርትራ
የባህር በር ጥያቄ ሰላማዊ ምላሽ ካልሰጠች ኢትዮጵያ የሻቢያን ስርዓት እንደ ቀጥተኛ ስጋት ቆጥራ የኤርትራን ስልታዊ ተቋማት የኢላማዋ ማዕከል ማድረግ እንደሚገባት ወታደራዊ ምሁራን ማሳሰብ ላይ ይገኛሉ። ኢትዮጵያ ኤርትራንን እንደ ኢራን ማድረጓ ማለት ግን የግድ ጦርነት ውስጥ መግባት ማለት አይደለም። ይልቁንም ኤርትራ ለኢትዮጵያ ብሔራዊ ጥቅም እንቅፋት በሆነችበት ቁጥር በዲፕሎማሲ በኢኮኖሚና በቴክኖሎጂ ከባድ ዋጋ እንድትከፍል የማድረግ ስልት ነው። በኢትዮጵያና በኤርትራ ማለትም በሻቢያ መካከል ያለው ፍጥጫ ወደ ስልታዊ ፉክክር ሲቀየር ኢትዮጵያ የምትከተለው ግብ ሻቢያን ማጥፋት ሳይሆን እንቅስቃሴውን መግታትና ምርጫዎቹን ማጥበብ ይሆናል። ልክ እስራኤል የኢራንን የውስጥ መስመር እንደምታውቀው ሁሉ ኢትዮጵያ በኤርትራ ወታደራዊና ፖለቲካዊ መዋቅር ውስጥ ትልቅ የመረጃ መረብ መዘርጋት ይኖርባታል። ነገር ግን ኤርትራ የኢትዮጵያን ጫና ለመቀነስ በኢትዮጵያ ውስጥ ያሉ ግጭቶችን፣ አማራና ኦሮሚያ ክልል ውስጥ ያሉ አማጽያንን በገንዘብና በወታደራዊ ቁሳቁሶች ይበልጥ ልታጠናከር ትችላለች። እስካሁንም ስትሞክረው የነበረ እንደሆነ ግልጽ ነው። በሁለቱ ሀገራት መካከል የሚፈጠር ማንኛውም ግጭት የዓለምን የንግድ መስመር የሆነውን በአብኤል መንደር ስጋት ላይ ይጥላል። ታዲያ አሜሪካና ምዕራባውያኑ በኤርትራ ላይ ያላቸውን አቋም የመረረ ቢሆንም በቀጠናው የስጋት ቀውስ እንዳይፈጠርም ይሰጋሉ። የባህረ ሰላጤ ሀገራት ዩኤኢና ሳውዲ የመሰሉ ሀገራት ኢራንን በቀጠናው ያላትን ተጽዕኖ ለመቀነስ ሲሉ ከኢትዮጵያ ጋር ስልታዊ ትብብር ሊያደርጉ እንደሚችሉም ይገመታል። ቻይናና ሩሲያ ደግሞ ግጭቱን የንግድ ፍላጎታቸው እስካልነካ ድረስ ገለልተኛ ሆነው ለመቆየት ይሞክራሉ። የዚህ ስልት የመጨረሻ ውጤት ኤርትራ ለሁለት ምርጫዎች ማቅረብ ነው። ኢትዮጵያ እንደ ቀጠናዊ ኃይል በመቀበል የባህር በር ጥያቄ በሰላም መስራት ወይም ደግሞ ስርዓቱ ከውስጥ እንዲፈርስ መፍቀድ ነው። ኢትዮጵያ ወደ ቀይ ባህር የምታደርገው ዳግም የባህር በር ባለቤትነት ለሀገር ውስጥ ብሔራዊ ክብር ብቻ ሳይሆን በዓለም አቀፍ መድረክ ላይ ትልቅ ድጋፍ ሊያስገኝላት የሚችል ስትራቴጂያዊ እርምጃ ነው። ኢትዮጵያ በቀይ ባህር ላይ የምታቆመው የባህር ኃይል የንግድ መርከቦችን ደህንነት ለማስጠበቅ ሚና የሚኖረው ከሆነ ምዕራባውያን ለኢትዮጵያ የባህር በር ይዞታ እውቅናና ድጋፍ ለመስጠት ይገደዳሉ። ኢራን በቀይ ባህር በኩል የምታደርገውን መስፋፋት ለመግታት ጠንካራ ኢትዮጵያ በባህሩ ላይ መገኘቷ ለሳውዲና ለኤምሬትስ ተጨማሪ የደህንነት ዋስትና እንደሚሆንም ግልጽ ነው። ሀገራችን ኢትዮጵያ የራሷ የባህር በር ካላት የምታመርተውን ጋዝ ያለምንም ቀጥተኛ ተቀናቃኝና ሌሎች እክሎች እንዲሁም ማዳበሪያዎችን ያለምንም የሶስተኛ ወገን ጣልቃ ገብነት ለዓለም ገበያ ማቅረብ ትችላለች። የኢትዮጵያ የብሪክስ አባል መሆኗ እንደ ቻይና፣ ሩሲያ፣ ህንድ ካሉ ሀገራት ጋር አዲስ የንግድ መተላለፊያ ለመፍጠር እድል ይሰጣል። ኢትዮጵያ ቀይ ባህርን ስትይዝ በዓለም አቀፍ ደረጃ የምታገኘው ድጋፍ የሚመነጨው ከጥቅም ጭምር ነው። ኢትዮጵያ መረጋጋትን በቀይ ባህር ላይ ማረጋገጥ እንደምትችል በተግባር ካሳየች የዓለም ሀያላን ይህንን እውነታ ለመቀበል አይቸገሩም። ሚሊዮን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም፣ ማንም ፈለገ አልፈለገም ሲሉ ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም ደጋግመው በምክር ቤትና እንዲሁም በሌሎች ንግግሮቻቸው ላይ ይህንን ሐሳብ ሲያንጸባርቁ ስናይ ነበር። እጅጉን የምናከብራችሁ አድማጮቻችን ከዚህ ጉዳይ አለፍ ስንል በመግቢያችን ላይ እንዳስደመጥናችሁ እጅግ በስጋት ሲጠበቅ የሚገኘው የኢትዮጵያና የኤርትራ ጦርነትን በተመለከተ የኤርትራ ከፍተኛ ወታደራዊ አመራሮች በሀገራችን ኢትዮጵያ በትግራይ ክልል መዲና በሆነችው በመቀለ ከተማ ገብተው ከህወሓት ከፍተኛ ጦር አመራሮች ጋር እንዲሁም የፖለቲካ መሪዎች ጋር መነጋገራቸው በትላንትናው ዕለት መረጃ ወጥቶ ነበረ። እንዲሁም ትላልቅ አህጉር አቀፍ እንዲሁም ዓለም አቀፍ ሚዲያዎችም ሲዘግቡት ነበረ። ይህ መረጃ ይፋ ከሆነ በኋላ በመንግስት በኩል የተገለጸው ወይም ደግሞ የታወቀ ነገር ባይኖርም ሆኖም ግን ይህ የኢትዮጵያ ውስጥ የሚገኙት በተለይም ትግራይን እያስተዳደሩ የሚገኙ ኃይሎችና የኤርትራ መንግስት አብረው ማበራቸው አሁን ኢትዮጵያን እየገዛ ላለው መንግስት ከባድ የሆነ ስጋት እንዲሁም ለህዝቡም ቢሆን ከባድ የሆነ ስጋትና ለመረጋጋትን የሚፈጥር እንደሆነ መላምቶች እየወጡ ይገኛሉ። በዛሬው ዕለት በወጣው መረጃም የህወሓት አመራሮች ከሀገር ወጥተው ወደ ኤርትራ በሚጓጓዙበት ወቅት ማለትም የኤርትራ አመራሮች ወደ ትግራይ እንደገቡት ሁሉ የትግራይ ከፍተኛ የጦር መሪዎች መካከል ጀነራል የሆኑት ጀነራል ጉአሽ ገብሩ ከሀገር ለመውጣት ሲሞክሩ በድሮን ተመተው እንደተገደሉ ታውቋል። በቁጥር ከ25 የሚበልጡ ወታደሮቻቸው ጋር ከሀገር ለመውጣት ሲሞክሩ ተመተው ግማሽ የሚሆኑት ወዲያው
ህይወታቸው እንዳለፈም ከቦታው የወጣው መረጃ ያመለክታል። በቦታው ያሉ አርሶ አደሮች እንዲሁም በገጠራማው አካባቢ ያሉ የመረጃ ምንጮችን በስፋት ይህንን መረጃ እያሰራጩ ይገኛሉ። ማስረጃዎችን በስፋት እየተሰራጩ ይገኛሉ። በዩቲዩብ ህግ መሰረት እዚህ ላይ ማስቀመጥ ባንችልም ከፍተኛ የሆነ ሁኔታ ጥቃት እንደደረሰባቸው ታውቋል። በተለይም ደግሞ የኢትዮጵያን ድንበር አልፈው ወደ ጎረቤት ሀገር ማለትም ደግሞ አሁን የኢትዮጵያና የኤርትራ ውጥረት ባለበት ወቅት ከህወሓት አመራሮች ጋር ለመምከር እንደመጡት ሁሉ የህወሓት አመራሮችም ወደ ኤርትራ የተለያዩ ሎጂስቲኮችን መሳሪያዎችን ለመቀበል ወይም ደግሞ ሌሎች ንግግሮችን ለማድረግ በሚመስል ሁኔታ ከሀገር ለመውጣት ሲሞክሩ ነው የኢትዮጵያ አየር ኃይል በኩል ከፍተኛ እርምጃ በድሮን ተወስዶባቸው እንደተገደሉ የታወቀው። ሆኖም ግን የኤርትራ አመራሮች ከኤርትራ ወደ ኢትዮጵያ ማለትም ወደ መቀለ ከተማ መጥተው ሲነጋገሩ ምንም አይነት ጉዳት እንዳልደረሰባቸውና በሚስጥራዊ መንገድ መጥተው ሀገር ገብተው እንደወጡ ነው የወጣው መረጃ የሚያመለክተው። ቀጣይ መንግስት ክትትል ያደረገ ከፍተኛ የህወሓት ወይም ደግሞ የኤርትራ አመራሮች ላይ ምን አይነት እርምጃ ሊወስድ ይችላል የሚለውን ተከታትለን መረጃዎችን የምናደርሳችሁ ይሆናል። ይህም በተመለከተ ሀገራችን ኢትዮጵያን እንዲሁም ሌሎች ወቅታዊ መረጃዎችን በስፋት የምናደርሳችሁ ይሆናል። አብራችሁን ስለቆያችሁ ከልብ እናመሰግናለን። ቪዲዮ ላይክ ማድረግ ቻናሉን ሰብስክራይብ ማድረጋችሁ እንዳትረሱ።